አንድ ሴት ካንተ ሱስ እንዲይዛት ማድረግ ያለብህ ነገር ደግሞ ነገ ላይ ብትሄድ ወዲያው በሌላ ሴት ልትቀይራት እንደምትችል እንድታውቅ በማድረግ ነው። እንደዚህ ሲባል አንዳንድ ወንዶች እንደዚህ ከሆነ አይከፋትም፣ አትቀየመኝም፣ በኋላ ብትለኝስ ብለው ያስባሉ። ይህ ግን ፍጹም ተቃራኒው ነው። አየህ፣ የሴቶች አይምሮ ከወንድ በተለየ መልኩ እንደሚሰራ ማሰብ አለብህ። ብዙ ወንዶች በዚህ ጉዳይ የሚጨነቁት በእኛ በወንዶች አይን እየተመለከቱት ስለሆነ ነው። እናም እንደዛ ስትመለከተው ልክ ናቸው። ለምሳሌ አብረህ ያለችው ሴት ብዙ የወንድ ጓደኞች ካሏትና ነገ ከአንዳቸው ጋር እንደምትሆን ከተሰማ ከእሷ ጋር መሆን ሰላምህን ይነሷል። አንዳንዴም ልታስጠላ ትችላለች። ነገር ግን ሴቶች የሚያስቡት እንደዛ አይደለም። ሌሎች ሴቶች አንተ ላይ ፍላጎት እንዳላቸው ሲመለከቱና ነገ እሷ ብትሄድ ወዲያው ልትቀይራት እንደምትችል ስትመለከት ውስጣዊ የውድድር ስሜቷን ትነካዋለህ። ይበልጥ አንተን መፈለግና ከአንተ ጋር መሆን ትፈልጋለች። ይበልጥ ካንተ ሱስ ይይዛታል። ይህ ከምታስበው በላይ በጣም ፓወርፉል የሆነ መሳሪያ ነው። ለምሳሌ አንድ ክለብ ውስጥ አንድ በጣም አማላይና ሀብታም ወንድ ብቻውን ቁጭ ቢል፣ በሌላ በኩል ደግሞ ኖርማል ወንድ ቁጭ ቢል፣ እናም ኖርማሉ ጋር ሁለት ሴቶች አብረውት ሆነው በፈገግታ የሚመለከቱት ቢሆን ከሁለቱ የሌሎች ሴቶችን ትኩረት መሳብ የሚችለው ሁለተኛው ነው። ለምን? ምክንያቱም በሌሎች የሚፈለግ አይነት ወንድ ሆኖ ራሱን አስቀምጧል። ሴቶች ደግሞ ይህንን መቋቋም አይችሉም። በተለይ በሌላ ሴት መቀየርና መበለጥን በፍጹም ሊቋቋሙት አይችሉም። ታዲያ ይህንን ነገር እንዴት ነው በትክክል ማድረግ የምችለው ካልክ ጥሩ ጥያቄ ነው። ምክንያቱም ቀጥታ ሄደህ ልቀይርሽ እኮ እችላለሁ ማለት ሞኝነት ነው። ሁሉን ነገር በብልሃት ማድረግ አለብህ። ስለዚህ የመጀመሪያ ብዙ ምርጫ እንዳለ የምታሳይበት መንገድ በአክትህ ነው። ማለትም እሷን የበላይ አድርገህ የማታስቀምጥና ሁሌ ለእሷ የማትንሰፈሰፍ ከሆነ ናቹራሊ ከእሷ ውጪ ሌሎች ምርጫዎች እንዳሉ እያሳይሃት ነው። ስለዚህ ምንም አይነት ተጨባጭ ነገር ሳታሳያት እንኳን አክትህን ብቻ በማስተካከል ይህንን ማድረግ ትችላለህ። ለጊዜው ሌሎች ሴቶች እንኳን ባይኖሩ ልክ እንዳሉህና ማግኘት እንደምትችል አክት በማድረግ ብቻ አይምሮዋን ማሳመን ትችላለህ። ምክንያቱም ድርጊት ከቃላት በላይ ይናገራል። ሌላው ደግሞ ቀጥተኛ ባልሆነ መንገድ ሌሎች ሴቶች ዙሪያ እንዳሉ ማሳየት ትችላለህ። ለምሳሌ ከአንድ ሴት ጋር ፎቶ ተነስተህ ፖስት በማድረግ ሊሆን ይችላል፣ ወይ ደግሞ ፕሮፋይልህ በማድረግ ሊሆን ይችላል። ይህንን ማሳየት ትችላለህ። ያቺ ሴት ኖርማል ጓደኛ ኢቭን ዘመድህ ራሱ ልትሆን ትችላለች። ነገር ግን እስካላወቀቻት ድረስ ከጠየቀች አይ የማውቃት ልጅ ናት፣ ጓደኛዬ ናት በላት። ያኔ ባህሪዋ ሲቀያየር ታየዋለህ። ያኔ የውድድር መንፈሷ ሲነሳሳና ካንተ ሱስ መያዝ ስትጀምር መመልከት ትጀምራለህ። እና አንዳንዴ ልታኮርፍህ ወይ ለመዝጋት ልትሞክር ትችላለች። ያንተን ሐሳብ ለማስቀየርና ትኩረትህን እሷ ላይ ብቻ እንድታደርግ ልትገፋፋ ትሞክራለች። አንተ ግን በዚህ እንዳትወድቅ ሁልጊዜም ልቧን አንጠልጥለው። ምንጊዜም ልትቀይራት እንደምትችል እንድታውቅ አድርጋት። ሁልጊዜም ለአንተ እንድትወዳደርና አንተ የበላይ እንደሆን ካሳያት። ያኔ ካንተ ውጭ የምታስበው ነገር አይኖርም። ሌላው ከዚህ ጋር ተያይዞ ማንሳት የምፈልገው ሐሳብ ደግሞ ሁልጊዜም አንተን የመጀመሪያ ምርጫው አድርጋ እንድታይ የምታደርግበት መንገድ ነው። ማለትም አንድ ሴት ካንተ ሱስ እንዲይዛትና ካንተ ውጪ እንዳታይ ለማድረግ ከሷ የበላይ ሆነ መገኘት እንዳለበት ተነጋግረናል። ስለዚህ በእሷ ፊት ማድረግ የሌሉበት ነገሮች አሉ ማለት ነው። እናም ከነዚህ መካከል አንደኛው የቅናት ስሜት ማሳየት ነው። አውቃለሁ ይህ ሊከብድ ይችላል። ነገር ግን ልክ ስትቀናላት ከሷ በታች እንደሆንክ እያሳያሃት ነው። እናም ትፈትንሃለች። ልክ ቅድም እንዳልነው ከሌሎች ወንዶች ጋር ወይ ጓደኞቿ ሊሆን ይችላሉ ፎቶ ልልክልህ ትችላለች። በዛን ጊዜ ያንተ መልስ ትጠብቃለች። እናም የቅናት ነገር የምታሳያት ከሆነ ላንተ ጥሩ አይመጣም። ምክንያቱም ትኩረትህ እሷ ላይ ብቻ እንደሆነ ታስባለች። ከዛ ይልቅ ግን ጭራሽ ደንታም እንዳልሰጠ አሳያት። ወሬውን ሙሉ በሙሉ ቀይረው። ከዛም የምርም የስሜት ጥንካሬ እንዳለህና ለእሷ እየተወዳደርክ እንዳልሆነ ታሳያታለህ ማለት ነው። እናም አንዳንዴ ሌሎች ወንዶች ሊያዋራት የሞከሩትን ምናምን ልታሳይ ትችላለች። በዛን ጊዜም ብዙም ደንታ እንዳልሰጠ አሳያት። ከእነሱ ጋር እየተወዳደርክ እንዳልሆነና እሷም ማዋራታቸው ያን ያህል እንዳላስጨነቀ አሳያት። እንደዚህ በምታደርግበት ሰዓት ናቹራሊ አይምሮዋ ላይ አንተን ከሌሎች የበላይ አድርጋ ታስቀምጣለች። ሁልጊዜም የመጀመሪያው ምርጫዋ ሆነ ትቀመጣለህ። ሌላው በፍጹም ማድረግ የሌለብህ ነገር ደግሞ በንግግሯና በምታሳያቸው ነገሮች አለመረበሽ ነው። ለምሳሌ የሆነ የማይሆን ነገር ልትል ትችላለች፣ ወይ ደግሞ ምንም ባላጠፋው ከመሬት ተነስታ ልታኮርፍ ትችላለች። በዚህ ጊዜ በፍጹም እንዳትለማመጣት፣ እንድታወራ እንዳታስገድዳት። ይልቁንም የራሷን ኢነርጂ ሚረር አድርገው። ማለትም ዝም ካለች እስኪወጣላት ዝም በላት። አጉል አኮርፋለሁ ካለች እንድታኮርፍ ተዋት። እንደዚህ በምታደርግበት ጊዜ ዓለምህ በእሷ ዛቢያ እንደማይሽከረከርና እሷ በምትፈጥራቸው ድራማዎች የማትነቃነቅ አይነት ወንድ እንዳልሆን ካሳያት። ስለዚህ ሳትወድ በግዷ ካንተ ሱስ ይዛታል። ሁልጊዜም አንተን በቁጥጥሯ ስር ለማስገባት ስትጥር መኖር ትጀምራለች ማለት ነው። በመጨረሻ ማለት የምፈልገው ነገር ግን እነዚህን ነገሮች የምርም የማትፈልጋት ሴት ላይ ባትጠቀመው ጥሩ ነው። ምክንያቱም ትርፉ ጊዜ ማባከንና የእሷን ልብ መስበር ነው። ስለዚህ ሁልጊዜም በኃላፊነትና የምርም የወደፊት ግንኙነት የምታይባት አይነት ሴት ላይ ልትጠቀመው ይገባል።